Okay, student. Today we'll discuss about grade 12 history, chapter 1, question. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 1 የተውጣጡ ጥያቄዎች እንሰራለን። ይሄ ጥያቄ ለማትሪካችሁ ያግዛል። ጥያቄ ካገኛችሁ ሁሉም መስራት እንዳትለቁ ስሩ፣ ምክንያቱም ለማትሪክ ያዘጋጃችኋል ማለት ነው። So, here are 16 multiple choose question based on Unit 1, Development of Capitalism and Nationalism from 1850 up to 1914 from the Grade 12 History what? Student textbook. So, ወደ ጥያቄው ስንሄድ ዲቨሎፕመንት ኦፍ ካፒታሊዝም ስር ላይ 10 ጥያቄ አለ 10 ጥያቄ አለ ዴቨሎፕመንት ኦፍ ካፒታሊዝም ስር ብቻ ላይ ማለት ነው። ሶ እዛ ላይ 10 ጥያቄ ወጥቷል። ሌሎቹም እንደዚህ እያለ ነው የሚቀጥለው። ሶ ወደ አንደኛው ጥያቄ ስንሄድ question number 1 according to many historian full fledged of capitalism first emerged in which region and period ይላል። የተለያዩ ሂስቶሪያኖች ስለ ካፒታሊዝም ሲያወሩ ካፒታሊዝም በዚህን ዓመተ ምህረትና በዚህ ሀገር ነው የጀመረው ብለው አውርተዋል። ሶ ይሄ ዓመተ ምህረቱ መች ነው እና ደግሞ በየትኛው ሀገር ነው የተመሰረተው ነው የሚለው። ኤ ሳውዘርን ኢሮፕ ኢን 18th century፣ ቢ ኖርዝ ዌስተርን ኢሮፕ ስፔሻሊ ግሬት ብሪቴን ኤንድ ኔዘርላንድ ፍሮም ዘ 16th to 17th century፣ ሲ ኢስተርን ኢሮፕ ኢን 15th century፣ ዲ ኖርዝ አሜሪካ ኢን 19th century። which one is the answer? the correct answer is እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልስ ቢ ነው የሚሆነው። ምክንያቱም አብዛኛው ሂስቶሪያኖች ካፒታሊዝም የጀመረው በ16 እስከ 17ኛው ሴንቸሪ ላይ ነው። ይሄም ማና ማን ላይ ብሪቴን እና ኒዘርላንድ ላይ ነው ጀምረው ብለው የተናገሩት ማለት ነው። ሶ የአንደኛው መልስ ቢ ይሆናል ማለት ነው። ሶ ወደ ሁለተኛ ስንሄድ so question number 2 what is mercantilism primarily defined as? መርከንታሊዝምን ያ የሚለው ወይንም ዲፋይን የሚያደርገው የቱ ነው? ኤ is the practice of manufacture good in the factory፣ B the distribution of good bought at a certain price sold at a higher price to generate profit፣ C an economic system characterized by laissez-faire፣ D the collective or state ownership of means of production። which one is the answer student? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልስ የሚሆነው ቢ ነው። ቢ is the correct answer። ምክንያቱም መርከንታሊዝም ማለት ራሱ በሆነ ብር ይገዛል። ከተገዛ በኋላ ደግሞ በጣም በብዙ ብር ይሸጣል። ይሄም ለምንድን ነው? ፕሮፊትን in order to generate ፕሮፊትን ለማትረፍ ወይንም ትርፍን ለማስገኘት ነው ማለት ነው። ሶ የሁለተኛው ጥያቄ መልስ ቢ ነው ማለት ነው። ሶስተኛ question number 3 the eatings frustrated by which major religious movement helped to consolidate capitalism in what western world during the 16th century ይላል። በ16ኛው ክፍለ ዘመን ካፒታሊዝምን የረዳው ነገር አለ በዚህ በተዘረዘሩት ውስጥ ማለት ነው። የቱ ነው ነው የሚለው። ኤ the Renaissance፣ ቢ the Enlightenment፣ ሲ Protestant Reformation፣ ዲ Counter Reformation። which one is the answer? the correct answer is ፕሮቴስታንት ሪፎርሜሽን ማለት ነው። ፕሮቴስታንት ሪፎርሜሽን ካፒታሊዝምን አድቮኬት አድርጓል ማለት ነው። ከጅምሩ ፕሮቴስታንት ሪፎርሜሽን ካፒታሊዝምን ይደግፋል። መልሳችን ሲ ይሆናል ማለት ነው። ሶ in the 18th century mercantilism declined when it was challenged by a group of economic theory led by A ካርል ማርክስ፣ ቢ ፍሪድሪክ ኤንገል፣ ሲ አዳም ስሚስ፣ ዲ ኦቶ ቫን ቢስማርክ። በ18ኛው ክፍለ ዘመን
የመርካንታሊዝም ሀሳብን ቻሌንጅ ያደረገው ወይንም እንዲወድቅ ያደረገው አንድ ሰው ነበር። ይሄ ማን ነው ነው? ሶ አዳም ስሚዝ ይባላል ማለት ነው። መልሳችን አዳም ስሚዝ ነው። ሶ ሌሎቹ አይሆኑም፣ ዝም ብለው ለማሳሳት ነው። ሶ question number 5 the decline of merchant capitalism leads to the rise of industrial capitalism in mid 18th century due to ይላል። አሁን ኢንዱስትሪያል ካፒታሊዝም በ18ኛው ክፍለ ዘመን ወይንም the decline of merchant capitalism lead to አሁን ካፒታሊዝም ከወደቀ በኋላ ኢንዱስትሪያል ካፒታሊዝም እንዲነሳ አድርጓል። ምክንያቱም ይላል A the innovation of telegraph ይላል። B vast accumulation of capital and its investment in machinery. C the abolition of working class. D government intervention in the economy ይላል። which one is the answer? the correct answer is what? B is the correct answer። ምክንያቱም ካፒታሊዝም እንዲመሰረት ያደረገው በጣም ማሽነሪ ላይ ኢንቨስት ከተደረገ በኋላ እና ደግሞ ብዙ የሆነ ሀብት አኩሙሌት ሲሆን ነው ካፒታሊዝም እንዲነሳ ኢንዱስትሪያል ካፒታሊዝም እንዲነሳ ያደረገው ማለት ነው። ሌሎቹ አይሆኑም፣ ዝም ብለው ለማሳሳት ነው። ሶ question number 6 what is the defining characteristics of capitalism regarding ownership of means of production ይላል። ምን መሰላችሁ? ከነዚህ ከተዘረዘሩት ውስጥ የቱ ነው የካፒታሊዝም ካራክተሪስቲክስ? የቱ ነው? በማምረት ዘርፍ ማለት ነው፣ በፕሮዳክሽን ዘርፍ። ኤ ኮሌክቲቭ ኦነርሺፕ፣ ቢ ፕራይቬት ኦነርሺፕ፣ ሲ ኮሙናል ኦነርሺፕ፣ ዲ ስቴት ኦነርሺፕ። which one is the answer? the correct answer is B is the correct answer። ካፒታሊዝም ራሱ የካፒታሊዝም ካራክተሪስቲክስ ራሱ ፕራይቬት ኦነርሺፕ ነው። እና ደግሞ ሁለት ክላሶች አሉ ብለናል። ወርኪንግ እና ምን ካፒታሊስት ክላስ አለ። እና ደግሞ ካፒታሊዝም የሚሸጠው የሚገዛው ምንም ለማድረግ የሚሄደው ምን ለማድረግ ነው? ፕሮፊት ለማትረፍ ነው ብለን አውርተናል። ዩኒት 1 ላይ አለ። ሶ ትክክለኛ መልስ የሚሆነው ቢ ነው። ቢ is the correct answer። so question number 7 a capitalist society is characterized by a split between which two antagonistic class ይላል። የካፒታሊስት ሶሳይቲ ናቸው። ካፒታሊስት ሶሳይቲ ለሁለት ተከፍለዋል። ይሄም ሁለቱ ግሩፖች እነማን ናቸው ነው የሚለው። ሶ ኤ ዘ ክሌርጂ ኤንድ ዘ ኖቢሊቲ፣ ቢ ዘ ፋርመር ኤንድ ዘ ማርቻንት፣ ሲ ዘ ካፒታሊስት ክላስ ዘ ኦውነር ኤንድ ዘ ወርኪንግ ክላስ ዌጅ ኤርነር፣ ሲ ስቴት ኤንድ ዘ ማርኬት ይላል። which one is the answer? the correct answer is C is the correct answer። ካፒታሊስት ክላስ ራሱ ለሁለት ተከፍሏል። ይሄም ወርኪንግ ክላስ ወይንም ወርኪንግ ክላስ እና ዘ ካፒታሊስት ክላስ አሰሪና ተቀጣሪ በሚል ለሁለት ተከፍሏል። እነሱም አይተናቸዋል። ሶ ሲ ኢዝ ዘ ኮሬክት አንሰር። የሚመለስ ነው። መጽሐፍ ካነበባችሁ ትመልሱታላችሁ ሁሉንም። ሶ ሌላኛው question number 9 the idea that market should be left alone to operate without government intervention is known as what? A mercantilism, B surplus value, C lazy fire, D protectionism የሚል ነው። so which one is the answer? እናንተ መመለስ ትችላላችሁ አቁማችሁት። ሶ ትክክለኛ መልሱ ሌዚ ፋየር ነው። ምክንያቱም ገበያው ልቀቀው፣ መንግስት ጣልቃ እንዳይገባ፣ ዲማንድ እና ሰፕላይ ገበያውን ምን ያድርገው? ምንድነው ገበያውን ኮንትሮል ያድርገው፣ ምንም አይነት ገቨርንመንት ኢንተርቬንሽን አያስፈልግም ያለው የሌዚ ፋየር ሀሳብ ነው። ይሄ የአደም ስሚዝ ሀሳብ ነው ማለት ነው። ሶ question number 9 Karl Marx revolutionary philosophy was inspired by the general miserable condition of which class created by the growth of industrial capitalism in 19th century ይላል። ይህ ምርጥ ጥያቄ ነው፣ ደግሞም ቀላል ነው። A the land owning nobility, B the industrial worker, C the merchant class, the clergy. which one is the answer? B is the correct answer።
ካርል ማርክስ ዋና ያወራው ስለ ወርከሮች ናቸው፣ ስለምን ሰራተኞቹ ናቸው በጣም እየተጨቆኑ ነው ብሎ አንዱ የካፒታሊዝም ድራውባክ ነው ብሎ ያወራው ራሱ ኢንዱስትሪያል ወርከሮች ናቸው። ስለ ኢንዱስትሪያል ወርከር ነው ማለት ነው። ኢንዱስትሪ ውስጥ የሚሰሩ ሰራተኞችን ነው ማለት ነው። ሶ question number 10 according to Karl Marx one of the major drawback of capitalism is the exploitation of what ይላል A means of production B surplus value of labor C Protestants work eating D non state nation state ሶ ትክክለኛው መልሱ ምንድን ነው? ቢ is the correct answer። ምክንያቱም ካርል ማርክስ ያለው ምንድን ነው? አንዱ የካፒታሊዝም ድራውባክ ወይንም መጥፎ ጎኑ ምንድን ነው? የሰራተኞቹን ይሄ ላብ መበዝበዙ ነው። በጣም ሰራተኞችን ያለ ሰዓት በጣም ነበር የሚጠቀምባቸው። ሶ በዛ ምክንያት አንዱ የካፒታሊዝም ድራውባክ ይሆናል ማለት ነው። ሶ ሁለተኛ ኢንዱስትሪያል ሪቮሉሽን ላይ የወጡ ኩዌስችኖች ከ11 እስከ 20 ያሉት ናቸው። ሶ እንደዚህ የከፋፈልኩት እናንተ ቦታው ላይ ሄዳችሁ እንድታዩ እንዲረዳችሁ ነው። ሶ question number 12 in which country question number 11 ቅርታ in which country and approximate period did industrial revolution first take place ኢንተራንስ ጥያቄያችሁ ላይ እንደዚህ አይነት ዓመተ ምህረት ወይንም ታዋቂ ዓመተ ምህረቶች አይጠፉም። ምክንያቱም ታዋቂ ከሆነ ዓመተ ምህረቱ አንዳንድ ይመጣል፣ ሙሉ በሙሉ ሳይሆን አንዳንድ ታዋቂ የሆኑ ዓመተ ምህረቶች ሊመጡ ይችላሉ። እናንተ ተዘጋጁ በታዋቂ በሆኑ ዓመተ ምህረቶች ላይ። ሶ ኢንዱስትሪያል ሪቮሉሽን መጀመሪያ የጀመረው የት ነው? ማለትም ኢንዱስትሪያል ሪቮሉሽን በስንተኛው ዓመተ ምህረት የጀመረው? በየትኛው ከየት ነው የጀመረው? የት ላይ ነው የጀመረው ነው የሚለው። ሶ ኤ ፍራንስ 1850 up to 1900 ቢ ብሪቴን 1750 up to 1750 or 1780 up to 1850 ሲ ጀርመን 1800 up to 1880 ዲ the United States 1860 up to 1920 ይላል። which one is the answer? the correct answer is what? ቢ ትክክለኛው መልስ ነው። ስፔሻሊ ሲጀመር እናንተ ሌሎቹንም ሳታዩ ፍራንስ ላይ ነው ቀድሞ የጀመረው፣ ብሪቴን ላይ ነው፣ ጀርመን ላይ ነው፣ ዩናይትድ ስቴትስ ለመጀመሪያ ጊዜ የጀመረው ምን ላይ ነው የጀመረው? ብሪቴን ላይ አይደል? ሶ ብሪቴን ላይ ከሆነ እነዚህ ሜክስ ናቸው፣ እነዚህ ሜክስ ናቸው፣ እነዚህ ሜክስ ናቸው ማለት ነው። ሶ የሚሆነው ብሪቴን ላይ ነው። ግን ዓመተ ምህረቱን ብትይዙ የተመረጠ ነው። ስፔሻሊ ኢንዱስትሪያል ሪቮሉሽን የጀመረው በ1780 እስከ 1850 ባለው ላይ ነው። ሶ the correct answer is B. So question number 12 the cheap mass production of industrial revolution was achieved by interconnected which two type of change ይላል። አሁን the cheap mass production of industrial revolution በጣም አምርቷል፣ በጣም እየተመረተ ነበር። ሁለት የሆኑ ነገሮች ኢንተርኮኔክትድ ሆነው ይህንን በጣም እንዲመርት አድርገው ነበር። ሶ ይሄም እነማን ናቸው ነው የሚለው። ኤ ፖለቲካል ኤንድ ፊሎሶፊካል ቼንጅ፣ ቢ ሶሻል ኤንድ ኢኮኖሚክ ቼንጅ፣ ሲ ኦርጋናይዜሽን ኤንድ ቴክኖሎጂካል ቼንጅ፣ ዲ ሪሊጂየስ ኤንድ ኤዱኬሽናል ቼንጅ። which one is the answer? the correct answer is C. ትክክለኛው መልሳችን ነው። ለምን መሰላችሁ? ኦርጋናይዜሽን እና ቴክኖሎጂካል ቼንጆች ሲፈጠሩ ምን እንዲጀምር አድርጓል? በጣም ትልቅ የሆነ ምን እንዲነሳ አደረገ? ይሄ በጣም ብዙ የሆነ ምርት እንዲመረት አድርጓል ማለት ነው። ትክክለኛው መልሳችን ሲ ነው ማለት ነው። ሶ question number 13 the new factory system of industrial revolution replaced which older form of dispersed production? A guild system, B the putting out system, C the feudal system, D the plantation system. So which one is the answer? the correct answer is B.
ቢስ ትክክለኛው መልሳችን ነው። ምክንያቱም ኢንዱስትሪያል ሪቮሉሽን ወደ ኒው ፋክቶሪ የመጣው የድሮውን በመተው ነው። የድሮውን በመተው ወደ አዲሱ መጣ። ስለዚህ መልሳችን የሆነው ቢ ነው ማለት ነው። ሶ question number 14 in the factory system what was the only thing that worker owned which they sold the factory owner for which ምንድን ነው የሚሸጡት? A the machinery, B the finished product, C labor power, D raw material. which one is the answer? የቱ ነው መልሱ? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛው መልስ የሚሆነው ሲ ነው። ምክንያቱም ፋክቶሪ ላይ እነዚህ ወርከሮች የሚሰሩት ምናቸውን በመሸጥ ነው? ላባቸውን በመሸጥ ለብር ብለው ላባቸውን በመሸጥ ነው የሚሰሩት። ኮሬክት አንሰር ሲ። ይሄ ምርጥ ጥያቄ ነው። ሶ ይሄ ደግሞ ያለ ነው እዛ መመለስ የምትችሉት ነገር ነው። ሶ question number 15 which major industry was the factory system dominated in Britain by 1850? A iron and steel, B chemical, C cotton textile industry, D shipbuilding. which one is the answer? The correct answer is C. ትክክለኛው መልሱ ሲ ነው። ኮተን ቴክስታይል ኢንዱስትሪ ነው ዶሚኔትድ የሆነው ብሪቴን ላይ ማለት ነው ለመጀመሪያ ጊዜ። ሶ 15ኛው ሲ ይሆናል ማለት ነው። The new form of power that replaced water and wind power as economic expand industry needed a greater and a more flexible resource of power ይላል። ሶ ያቋርጦብኝ ነው። A new form of power that replaced water and wind power that economic expanded and industry needed a greater and more flexible resource of power was ይላል። ምንድን ነው? A electrical power, B nuclear power, C steam power, D hydraulic power. correct answer is C. C ትክክለኛው መልሳችን ነው። ያለ ነገር ነው ከ10ም ጀምሮ የመጣ ነው። ሶ ወደ ሌላው ስንሄድ question number 17 who adopted the steam engine in 1783 or 1784 making it more powerful economically and suited to operate machinery in factory land? A Thomas Newcomen, B George Stephanus, C James Watt, D Richard Trevithick. ሶ የቱ ነው መልሱ? መልሳችን የሚሆነው ሲ ነው ማለት ነው። ምክንያቱም ይሄ ስቲም ኢንጂን የመሰረተው ወይንም በጣም ስቲም ኢንጂን የመሰረተው የሚታወቅ ነገር ነው ጀምስ ዋት ነው ማለት ነው። ሶ ኤክስፕላኔሽን ማያስፈልገው። ሶ ጥያቄ ቁጥር 18 following the industrial revolution the basic economic problem in industrial state shifted from scarcity of commodity to መጀመሪያ እንደምታስታውሱት በኢንዱስትሪያል ሪቮሉሽን ከመነሳቱ በፊት መጀመሪያ የነበረው የአይነት የእቃ ምንድነው ውርደት ወይንም የእቃ ማጠር ስካርሲቲ ኦፍ ሪሶርስ ነበር። ግን አሁን ምን እንደነበረ ወይንም ኢንዱስትሪያል ሪቮሉሽን following the industrial revolution the basic economic problem in industrial state shifted from scarcity of commodity to ወዴት ነው ሽፍት ያደረገው? A inflation and high price, B overproduction and difficult selling commodity, C labor shortage, D lack of raw material. which one is the answer? ትክክለኛው መልስ የሚሆነው ቢ ነው ማለት ነው። ምን መሰላችሁ? ከኢንዱስትሪያል ሪቮሉሽን በፊት የነበረው የኢኮኖሚክ ወይንም እቃ የነበረው ስካርሲቲ ኦፍ ሪሶርስ ነበር። ግን አሁን በጣም ኢንዱስትሪያል ሪቮሉሽን ከተመሰረተ በኋላ በጣም ምርቶች መረቱ። ከዛ በኋላ ምን ሆነ? ያ ነገር እየረከሰ በጣም ብዙ እየሆነ መጣ ማለት ነው። የሚገዛው ታጣ፣ ኦቨር ፕሮዳክሽን ተመሰረተ ማለት ነው። ሶ
ቢስ ትክክለኛ መልስ ነው። ሶ question number 19. As the result of industrial revolution, the bourgeois became the economically and politically dominated class, replacing a century-long domination of the island. A. Working class. B. Land-owning nobility. C. The professional people. D. The bankers ይላል። So ምንድን ነው የሚለው? As the result of industrial revolution ከኢንዱስትሪያል ሪቮሉሽን ውጤት ተከትሎ the bourgeois the economically and politically dominated class replacing the century long domination of A working class B land owning nobility C professional people መልሱ የሚሆነው ቢ ነው። ምክንያቱም ላንድ ኦውኒንግ ኖቢሊቲዎችን ነው ይሄ ምን ሊያደርጉ የቻሉ ቡርጂሶች ያ ሊተኳቸው የቻሉት ማለት ነው። ሶ ትክክለኛው መልሳችን ቢ ነው። 20ኛው The result of increasing power gap between Western and non-Western states improved transport, the expansion of capitalist economy in the late 19th century was ይላል። A. The Enlightenment B. The age of exploration C. Imperialism of the late 19th century D. Decline of nation state which one is the answer? Correct answer is C. ይህ የማይጠራጠር ነገር ነው። አንደኛ የኢንክሪዚንግ የዌስተርን እና የነን ዌስተርን ስቴቶች ጋብ መስፋቱ አንደኛ የትራንስፖርት መሻሻሉ ኤክስፓንሽን ኦፍ ካፒታሊዝም መስፋፋቱ በ19ኛው ሴንቸሪ ወደ ኢምፔሪያሊዝም እንዲወስድ ያደረገው ነገር ነው ማለት ነው። ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ሶ ናሽናሊዝም ላይ የወጡ ጥያቄዎች አሉ። ኩዌስችን 21 እስከ 30 ባሉት ማለት ነው። ሶ ጥያቄ ቁጥር 21 ናሽናሊዝም ዲፐስት ሩት ላይ ኢን ሼርድ ሴንስ ኦፍ ሪጅናል ኤንድ ካልቸራል አይደንቲቲ ስፔሻሊ አስ ኤክስፕረስድ ኢን ዋት ይላል። ናሽናሊዝም ማለት ነው የቋንቋ የባህል የአይደንቲቲ በዛ ላይ ነው ላይን ያደረገው። ሶ ይሄንን ኤክስፕረስ የሚያደርገው ምንድን ነው? ኢኮኖሚክ ፕሮስፔሪቲ፣ ትሬድ፣ ኢንዱስትሪ፣ ቢ ከስተም፣ ላንጉዌጅ፣ ሪሊጅን፣ ሲ ሚሊታሪ ስትሬንግስ፣ ኢንዱስትሪያል ካፓሲቲ፣ ዲ ዲሞክራቲክ ኢንስቲቱሽን ኤንድ ፖለቲካል ፍሪደም ዊች ዋን ኢዝ ዘ አንሰር? ዘ ኮሬክት አንሰር ኢዝ ሲ። ቢ ትክክለኛው መልስ ነው። ምክንያቱም ከስተም፣ ላንጉዌጅ፣ ሪሊጅን አንዱ የናሽናሊዝም መገለጫዎች ናቸው። ሶ ኩዌሽን ነምበር 22 ወይንም 22 ማለት ነው። ናሽናሊዝም ኢን 19th century influenced all class but more so the black። ናሽናሊዝም በ19ኛው ክፍለ ዘመን በጣም ኢንፍሉዌንስ ያደረገው ሁሉም ነበር፣ ግን በጣም ጎልቶ የሚታየው የት ነው? ኤ ሩራል ፔሰንት፣ ቢ ክሌርጂ፣ ሲ አርባን ፖፑሌሽን፣ ዲ ላንድ ኦውኒንግ ኖቢሊቲ። ዘ ኮሬክት አንሰር ሲ። ሲ አርባን አካባቢ ነው በጣም ናሽናሊዝም ጎልቶ የሚታየው ማለት ነው። ሶ ጥያቄ ቁጥር 23 which factor was used by government for state building and inculcating patriotism in mass before world war the first? ከአንደኛ ዓለም ጦርነት በፊት ገቨርንመንት መንግስት ስቴትን ለመመስረት አገርን ለመመስረት እና ፓትሪዮቲዝም ወይንም የሀገር ፍቅር እንዲኖር የሚያደርገው በምን ነበር? ኤ ቮለንተሪ ኢሚግሬሽን፣ ቢ ኮምፐልሰሪ ፕራይመሪ ኤዱኬሽን፣ ሲ ሪሊጂየስ ራይቫሊዝም፣ ዲ ፍሪ ማርኬት ኢኮኖሚ። ኮሬክት አንሰር ኢዝ ቢ ኮምፐልሰሪ ፕራይመሪ ኤዱኬሽን። የመጀመሪያ ትምህርት በመጠቀም ሰዎችን በጣም ያ እንዲኖራቸው ወይንም አገራቸውን እንዲመሰርቱ ያደርግ ነበር፣ ወይንም ፓትሪዮቲዝም እንዲኖራቸው ያሰርጥባቸው እንደነበረ ነው የሚያስቀምጠው። ተምረነዋል። ኩዌሽን ነምበር 24 ይላል ናሽናሊዝም was stimulated by the war of unification in Italy and Germany and the war of national liberation in which region? A the Liberian Peninsula, B Scandinavia, C the Balkan, D the Eastern Serbia. So ሲ መልሳችን ነው። ይሄ ጥርጥር የለውም። ናሽናሊዝም የተሳካው ዩኒፊኬሽን የተሳካው በኢጣሊ በጀርመን እና በባልካን ስቴቶች ነው ማለት ነው። ሶ
ይሄ ትክክለኛ መልሱ ሲ ነው ማለት ነው የፊት ጊዜው። ሶ ጥያቄ ቁጥር 25 the pseudo science that stimulated aggressive hostile feeling toward neighboring state and the idea that history struggle between a state and a nation for power and even survival was known as a utilitarianism, B mercantilism, C social darwinism, ዲ ክላሲካል ላይቤሪያኒዝም። መልሱ ቀላል ነው። ይሄ ሶሻል ዳርዊኒዝም ነው። ይዩት ከፈለጋችሁ። ሂስትሪ ማለት ዘ ስትራግል ቢትዊን አንድ ስቴት የምትዋጋው ለመኖር በጣም ከስቴቱ ለመብለጥ ለፓወር ለሱፐርማሲ ብለን አውርተናል። ሲ መልሳችን ነው። ኩዌሽን ነምበር 26 a period between the 1880 up to 1940 nationalism transformed its character in a way to cause it to tend toward a greater unity, as the case of Italy and Germany, B fragmentation due to national movement of small group, C international cooperation and peace, D consolidation of multinational empires። መልሳችን ቢ ነው። በኋላ ካፒታሊዝም ለፍራግመንቴሽን ነው የወሰደን ማለት ነው። ሶ ጥያቄ ቁጥር 27 after the 1880 what became the major criteria for nationalism especially concerning minority nationalist ይላል። A economic system and political ideology, B language and ethnicity, C social class and provision, D race and geographical location። መልሱ የሚሆነው ቢ ነው። ዝም ብሎ የሚመለስ ነገር ነው። ምክንያቱም ናሽናሊዝም በጣም ክራይቴሪያው የሚከፍልበት ክራይቴሪያ ራሱ ላንጉዌጅ እና ኢትኒክ ሲቲ ነው ማለት ነው። ሶ ኩዌሽን ነምበር 28 ወይንም ጥያቄ ቁጥር 28 ፎር ገቨርንመንት ናሽናሊዝም ዋዝ ዩዝድ ቱ ስትሬንግዝ ሎያል ቱ ዘ ስቴት ኤንድ ዳይቨርት ወርከር አዌይ ፍሮም ዊች ፖለቲካል አይዲዮሎጂ። ይሄ ቀላል ነው። ኮንዘርቫቲዝም፣ ላይቤሪያሊዝም፣ ሶሻሊዝም፣ ፋሺዝም። ሶሻሊዝም ከሶሻሊዝም ዞር ለማድረግ ነው የሚለፋው ማለት ነው። ሶ ኢን መልቲ national state like Austro-Hungary, Tsarist Russia, national question become a part of what? A foreign policy and diplomacy, B colonial expansion plan, C domestic politics, D military spending። ትክክለኛ መልሱ ሲ ነው ማለት ነው። እንደ ዶሜስቲክ ፖሊሲ ነው የሚቆጥረው ማለት ነው። ሶ question number 30 ጥያቄ ቁጥር 30 The USA was successfully assimilating millions of immigrants in the 19th century, primarily because of migrants A were forced to renew their former citizenship, B left Europe dissatisfied and were offered more economic and political freedom in the USA, C well all of the same ethnic background were immediately guaranteed land grants ይላል። ትክክለኛ መልሱ የሚሆነው ቢ ነው። ምክንያቱም የአውሮፓዎች ሀገራቸውን ለቀው የሄዱት በሀገራቸው አልተደሰቱም፣ የተለያዩ ነገር አልነበራቸውም። ዩኤስኤ ላይ ደግሞ ብዙ የሆነ የኢኮኖሚ ምንም አልነበረም፣ ረብሽ ስላልነበረ ብዙ ነገር እናገኛለን ብለው ነበር የሄዱት። መልሱም የሆነው ቢ ነው ማለት ነው። ሶ ዩኒፊኬሽን ኦፍ ኢጣሊ ላይ የወጡ ጥያቄዎች አሉ። ሶ ከ31 እስከ 40 ያሉት the political and social process that united separate state of Italian peninsula into a single nation in 19th century is known as ምንድን ነው? Risorgimento or Italian unification, B Eastern question, C the Carbonier movement, D the Italian Renaissance። መልሱ የሚሆነው ኤ ነው። ኢጣሊያን ዩኒፊኬሽን ይባላል። አይ ቲንክ ስፕሊንጉ አልገባኝም ነው ኤ ላይ እና ኢጣሊያን ዩኒፊኬሽን ነው። ይሄ ጥርጥር የሌለው ነገር ነው። ሶ መልሱ የሚሆነው ኤ ነው። ጥያቄ ቁጥር 32 The period of Italian unification is generally considered to be begin with the Congress of Vienna 1850 and ended with የኢጣሊያን ዩኒፊኬሽን የጀመረው ኮንግረስ ኦፍ ቬና ላይ ነው በ1815። ያበቃው መች ነው? ኤ አውስትሮ ፑርሺያን ዋር ኢን 1816፣ B Crimean War in 1856, C Franco-Prussian War in 1871, D World War the First in 1914። የቱ ነው መልሱ? ትክክለኛ መልስ ማን? ፍራንኮ ፑርሺያን ዋር። የኢጣሊያን ዩኒፊኬሽን ያበቃበት በፍራንኮ ፑርሺያን ዋር
ከተዋጉ በኋላ ነው። ፍራንስ እና ፖርሺያ ጦርነት ካደረጉ በኋላ ፍራንስ ወይንም ሮምን ለቃ ከወጣች በኋላ ሮም የራሳቸውን ዩኒፋይድ የሆነች ካፒታል አድርገው ሾሙ። ከዛ በኋላ ምን አደረጉ? ዩኒፋይዳቸው ኮምፕሊት ሆነ ማለት ነው። ሶ ኩዌስችን ነምበር 33 ሶ ኢን 1852 which great power influence was still supremacy over political divided Italy, particularly in previous of Lombard and Venetia? A. France, B. Russia, C. Austria, Great Britain. ማነች? የሚታወቅ ነው አውስትሪያ ነች ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ። የሚታወቁት ቶሎ ቶሎ መልሱ፣ ኢንተራንስም ላይ ብትሆኑ ማለት ነው፣ ጊዜ አጨርሱ ማለት ነው። ሶ question number 34 in north central part of Italy a pit state of Paramodan and Tuscan were ruled despotical by ruler related to A. Bourboran king of France, B. Ottoman Sultan, C. Habsburg Emperor of Austria, D. King of Prussia. Which one is the answer? The correct answer is C. Habsburg የአውስትሪያ ስቴት ነች። ሶ በሷ እየተመሩ ነበር እነዚህ ሶስት ስቴቶች እየመሩ የነበሩት ማለት ነው በዛ ሰዓት። ሶ መልሳችን 34ኛው ሲ ይሆናል ማለት ነው። ጥያቄ ቁጥር 35 which state covered the vast territory across Italian ruling over province like Roman, the March, Umbrian and Rome ይላል። A. the kingdom of two Sicilies, B. the kingdom of Sardinia and Piedmont, this is a papal state, the kingdom of Lombard and Venetia ይላል። የቱ ነው ይላል? which state covered vast territory across Italian ruling over province like Roman, the March, Umbrian and Rome ይላል። የቱ ነው? correct answer is B. ቢ ትክክለኛው መልስ ነው። ምክንያቱም ፒድሞንት ሰርዲኒያ ብዙ ቦታ የሚይዘው ኖ፣ ይሄ አይደለም መልሱ። መልሳችን ሲ ነው። ዘ ፓፓል ስቴት ነው። የፓፓል ስቴት ብዙ ቦታ ይዛል በኢጣሊያ ማለት ነው። ሶ ፒድሞንት ሰርዲኒያ ኢንዲፔንደንት ብትሆንም እሷ ብዙ አትይዝም። ሶ ግን ነፃ ነች። እሷን ነው ዩኒፊኬሽኑ የምትመራው ማለት ነው። ሶ ኩዌስችን ነምበር 31 the only Italian state that was ruled by an Italian dynasty, the House of Savoy, was a major force for unification was A. the kingdom of two Sicilies, B. the kingdom of Sardinia and Piedmont, C. the papal state, D. the Grand Duchy of Tuscan. የቱ ነው መልሱ? ትክክለኛው መልስ B is the correct answer ይሆናል። So question number 37 the Italian state that had most liberal constitution and was center of unification movement was የቱ ነው? ኢጣሊያን ስቴት የኢጣሊያን ስቴት ዩኒፊኬሽንን እየመራ የነበረ አንድ ስቴት ነበር። ይሄም ኤ ሞዳን፣ ቢ ቱስካን፣ ሲ ሳርዲኒያ ፒድሞንት፣ ዲ ዘ ፓፓል ስቴት። ዘ ኮሬክት አንሰር ኢዝ ሳርዲኒያ ፒድሞንት ነው። ፒድሞንት የኢጣሊያን ዩኒፊኬሽን የሚመራ የነበረ ስቴት ነው። ሶ ጥያቄ ቁጥር 38 who was the king of Sardinia Piedmont who in 1859 allied with France against Austria to begin the process of unification ይላል። ዩኒፊኬሽን ፕሮሰሱን ለመምራት የኢጣሊያን ስቴት ወይንም የኢጣሊያን ዩኒፊኬሽን ወይንም ሳርዲኒያን ፒድሞንት እየመራ የነበረው ኪንግ ማን ነው? ከአውስትሪያ ጋር ከፍራንስ ጋር ያበረው ለአውስትሪያን ለመውጋት ማለት ነው። ሶ ኤ ጉሲፕ ጋሪባልዲ፣ ቢ ኪንግ ቻርለስ አርበር፣ ሲ ኪንግ ቪክቶር ኢማኑኤል ዘሰን፣ ሶ ዲ ካሚሊዮ ካቮር ይላል። which one is the correct answer? አሁን እዚህ ጋር ሁለት መልሶች ያጠራጥሩናል በሲና በዲ። ካሚሎ ካቮር ከፍራንስ ጋር አብሯል፣ ግን ኪንግ አይደለም እየጠየቀን ያለው who was the king ነው የሚለን። ካሚሎ ካቮር ፕራይም ሚኒስቴር ነበር። the king of ኢጣሊ በዛ ሰዓት ወይንም የሰርዲኒያን ፒድሞንት ማን ነበር? ቪክቶር ኢማኑኤል ዘ ሰከንድ ነበር። ሶ መልሳችን የሚሆነው ሲ ነው ማለት ነው። ይሄም አይሆንም ማለት ነው። ሶ ይሄ አይሆንም ምክንያቱም ኪንግ ስለተባል ኪንግ ቪክቶር ኢማኑኤል ነው የሚሆነው። ጥያቄ ቁጥር 39 so the unification of Italy was completed using two major war after 1816 namely Austro-Prussian war and A
the Crimean War, B. First Italian War of Independence, C. Franco-Prussian War, D. the Second Boer War ይላል። መልሱ የሚሆነው ሲ ነው። የዩኒፊኬሽን ኦፍ ኢጣሊ ኮምፕሊትድ ያደረገው ከአውስትሮ ፖርሺያን ዋር በኋላ በፍራንኮ ፖርሺያን ዋር ላይ ነው። በቃ የኢጣሊያን ዩኒፊኬሽን ያበቃው ፍራንኮ ፖርሺያን ዋር ሲያበቃ ነው። ይሄ ነው። ሶ ኩዌሽን ነምበር 40 the Italian government used to Franco-Prussian war to final annexed which city making it is the capital of unified Italy? The correct answer is what? A. Milan, B. Florence, C. Rome, D. Naples. ትክክለኛው መልስ የሚሆነው የቱ ነው? ሮም ነው ማለት ነው። ሮም ዘ ኮሬክት አንሰር ኢዝ ሮም ይሆናል ማለት ነው። ምክንያቱም ፍራንስ ከሮም ስትወጣ ነው የኢጣሊያን ዩኒፊኬሽን ኮምፕሊትድ የሆነው ማለት ነው። ሶ ዩኒፊኬሽን ኦፍ ጀርመን ላይ የወጡ ጥያቄዎች ኢን 1815 ጀርመን ዋዝ ኤ ሜምበርስ ኦፍ ኮንፌዴሬሽን ኦፍ 39 ስቴት ኮልድ ጀርመን ኮንፌዴሬሽን ኦር ዘ በንድ which was presided over by what? A. Prussia with Austria second, B. Austria with Prussia second, C. Bavaria with Prussia second, D. France with Prussia second. ትክክለኛ መልስ የሚሆነው አውስትሪያ መጀመሪያ ትመራለች፣ ከዛ በኋላ ፑርሺያ ሰከንድ ትመራለች ማለት ነው። ይሄ መልስ የሚሆነው ቢ ነው ማለት ነው። ኦኬ ጥያቄ ቁጥር 42 who was the architect of unification of German? የጀርመን ዩኒፊኬሽን አርኪቴክተሩ ወይንም ለጀርመን ዩኒፊኬሽን ዋና መስራች የነበረው ማን ነው ነው የሚለው ኤ ቃይሴር ዊሊያም ዘፈረስት ነው። ቢ ቮን ሞልቴክን የሚባል ሰው ነው። ሲ ኦቶ ቫን ቢስማርክ ነው። ዲ ጉሲ ጋሪባልዲ ይላል። ትክክለኛ መልስ የሚሆነው ሲ ኦቶ ቫን ቢስማርክ ነው ማለት ነው። ኦቶ ቫን ቢስማርክ ትክክለኛው መልስ ነው ማለት ነው። ሶ ኦቶ ቫን ቢስማርክ የዩኒፊኬሽን ኦፍ ጀርመን ያዘጋጀ ሰው ነው። የጀርመን ዩኒፊኬሽን ዩኒፋይድ እንዲሆንም ያደረገው ኦቶ ቫን ቢስማርክ ነው ማለት ነው። ጥያቄ ቁጥር 43 Bismarck believed that Germany could not be united under Prussian leadership without against two major European powers. A. Russia and Great Britain. B. Italy and Spain. C. Austria and Imperial France. D. Sweden and Denmark. ትክክለኛው መልስ ማን ነው? ኮሬክት አንሰር ኢዝ ሲ ነው ማለት ነው። ሲ ትክክለኛ መልሳችን ነው ማለት ነው። አውስትሪያ እና ፍራንስ ትክክለኛው መልስ ነው ማለት ነው። ሶ ኩዌሽን ነምበር 44 Bismarck accomplished the unification of Germany through 3 military successive wars, which the following is not one of them ይላል። የቱ ነው ከነዚህ ውስጥ? ቢስማርክ የጀርመን ዩኒፊኬሽን ለማጠናቀቅ 3 ጦርነቶች አድርገዋል። ከነዚህ ጦርነቶች ውስጥ የሌለው የቱ ነው? ዋር አጌንስት ዴንማርክ፣ አውስትሮ ፖርሺያን ዋር፣ ክሪሚያን ዋር፣ ፍራንኮ ፖርሺያን ዋር። ከነዚህ ከ3ቱ አድርጓል። ከማን ያላደረገው? በአንዱ ነው ማለት ነው። ይሄ መልሱ ማን ነው? ሲ ነው። ከክሪሚያን ዋር በ1853 እስከ 1856 የተደረገው ጦርነት በዚህ ሰዓት አልነበረም ማለት ነው። ሶ ጥያቄ ቁጥር 43 The war that finally ended Austrian dominance in German affairs was the A. Sicilies War against Denmark, B. Franco-Prussian War, C. Austro-Prussian War, D. 7 Week War. መልሳችን የሚሆነው ሲ ነው ማለት ነው። C is the correct answer. የቁጥር 46 in which war did Prussia again control Sicilies after having defeated Denmark? A. Austro-Prussian War, B. Franco-Prussian War, C. Danish-Prussian War and Crimean War. የቱ ነው መልሱ? ዳኒሽ ዋር ነው ማለት ነው። ሶ ይሄ ቀላል ስለሆነ ቶሎ ነው የምንመልሰው፣ ደቂቃውም እየረዘመ ስለሆነ። ሶ ጥያቄ ቁጥር 47 After Franco-Prussian War, where was the King William I of Prussia proclaimed German Emperor ቃይጸር? የት ላይ ነው? ኤ በርሊን፣ ቢ ፍራንክፈርት፣ ሲ
ዘ ፕሌስ ኦፍ ቨርሲለስ ዲ ሙናቂ ይላል። ትክክለኛ መልስ የሚሆነው ቨርሲለስ ላይ ነው። አት ቨርሲለስ ላይ ኢምፐረር ተብሎ ተሹሟል ማለት ነው። ጥያቄ ቁጥር 49 ቢስማርክ ሜንቴን ኤ ጉድ ሪሌሽን ዊዝ ራሽያ ቢኮዝ ቦዝ ፑርሺያ ኤንድ ራሽያ ሃድ ኤ ኮመን ኢንተረስት ኢን ኦፖዚንግ ኢን ናሽናል ኦፍ ዊች ግሩፕ? ኤ ኢጣሊ፣ ቢ ሰርቢያ፣ ሲ ፖሊሽ፣ ዲ ሃንጋሪያ። ትክክለኛ መልስ የሚሆነው ፖሊሽ ሲ ነው ማለት ነው። ሶ ጥያቄ ቁጥር 50 ይሄ በአሜሪካን ሲቪል ዋር የወጣ ናቸው። which USA state become the first to the secede from the union? የወጣችው ወይንም ሰክሰስሽን አድርጋ የወጣችው ስቴት ማነች ነው የሚለው። ኤ ታክስ፣ ቢ ሳውዝ ካሮሊና፣ ቢ ቨርጂኒያ፣ ዚ ማሳካሴትስ። ይህ ለማሳሳት የወጣ ነው። ሶ ዘ ኮሬክት አንሰር ኢስ ቢ ነው። ቢ ትክክለኛው መልስ ነው። ሶ ጥያቄ ቁጥር 51 What was the name of the new republic formed by secessionist southern state? A. The United States of America. B. The Confederate States of America. C. The American Union. D. The Southern Republic. ትክክለኛ መልሱ ቢ ነው ማለት ነው። ኮንፌዴሬት ስቴት ኦፍ አሜሪካ ብሎ ተመስርተዋል ማለት ነው። በሳውዘር ተገንጥለው ወጥተው ማለት ነው የመሰረቱት ናቸው እነዚህ እነ ጃፈርሰን ዴቪስ ማለት ነው። ቢ ትክክለኛ መልስ ነው። ሶ ኩዌስችን ነምበር 52 The newly elected USA president who considered to the Southern secessionists illegal and refused to give federal property was A. Andrew Johnson, B. Abraham Lincoln, C. Ulysses Grant, D. Jefferson Davis. ትክክለኛ መልሱ ቢ ነው ማለት ነው። ይሄ ቀላል ስለሆነ ዝም ብሎ የሚመለስ ነገር ነው። ቢ is the correct answer. So question number 53 ጥያቄ ቁጥር 53 The American Civil War began in April 1861. The Confederate force fared on Union Fort ይላል። A. 14 Smart, B. 14 Henry, C. 14 Denison, D. 14 Fisher. ትክክለኛ መልሱ ኤ ነው። ይሄ በዚህ የወጣ አይደለም። ሶ በሌላ ቦታ የመጣ ነው፣ ግን በሰሩት ለእናንተ ይጠቅማችኋል። ሶ The American Civil War was finally ended with the unconditional defeat of Confederates is በስንተኛው ኢን? ኤ ጁላይ 1863፣ ቢ ኤፕሪል 1865፣ ሲ ዲሴምበር 1860፣ ዲ ሜይ 1864። ትክክለኛው መልሱ ምንድነው? ኤፕሪል ላይ ነው ማለት ነው። ትክክለኛ መልሱ ቢ ነው። ሶ 55 After the Civil War which an amendment to USA Constitution abolished slavery? ስሌቨሪ ይጥፋ ያለው የቱ ነው? abolished slavery ያለው የዩኤስኤ ወይንም አሜሪካን ሲቪል ዋር ከሆነ በኋላ ዩኒፋይድ ሆነዋል ወይንም የተለያዩ ኮንስቲቱሽን አሜሪካን ሲቪል ዋር ኮምፕሊት ከሆነ በኋላ የተለያዩ ኢንስቲትዩሽኖችን ወጥተዋል። ያ ኢንስቲትዩሽን ከወጣ በኋላ እነዚህ ስቴቶች አራት ኮንስቲቱሽን አውጥተዋል። ከዛ በኋላ በእነዚህ ውስጥ ስሌቨሪ ይጥፋ የሚለውን አቦሊሽድ ስሌቨሪ ያለው የቱ ነው? ኤ ዘ 14 አሜንድመንት፣ ቢ ዘ 11 አሜንድመንት፣ ሲ ዘ 13 አሜንድመንት፣ ዲ 15 አሜንድመንት። ትክክለኛው መልሱ የቱ ነው? ሲ ነው ማለት ነው። 13ኛው ነው ማለት ነው። ሶ ጥያቄ ቁጥር 56 The 15th Amendment in USA Constitution passed after the Civil War allowed which group to vote? Women, former slave, Native American, naturalized immigrant። ትክክለኛው መልሱ መጀመሪያ የነበሩ ስሌቮች ናቸው። ሶ ቢ ትክክለኛ መልስ ነው ማለት ነው። ሶ ኢስተር ኩዌስችን ላይ ወጡ ጥያቄ ከ56 እስከ 60 ያለችው the Eastern question, the term Eastern question refers to the problem resulting from the decline of which empire in the 16th century ይላል። the Austro-Hungarian Empire, the Russian Empire, the Ottoman Empire, the Persian Empire። ኢስተር ኩዌስችን ሲነሳ ኦቶማን ኢምፓየር ነው የሚነሳው። ትክክለኛው መልስ የሚሆነው ኦቶማን ኢምፓየር ነው ማለት ነው። ሶ ጥያቄ ቁጥር 58 ተሳስተዋል። ጥያቄ ቁጥር 58 So
the main issue of Eastern question which lead to international crisis and the war was a struggle for control. A. The Balkan Sea and the Strian of Constantinople B. The Suez Canal C. Balkan Peninsula D. Red Sea trade ትክክለኛ መልስ የሚሆነው የቱ ነው? ኤ ይሆናል ማለት ነው። ኤ ትክክለኛ መልሳችን ነው። ሶ ሌሎቹ አይሆኑም። ሶ ጥያቄ ቁጥር 59 which major conflict from 1853 up to 1856 involved Russia against the coalition of Ottoman Empire, Britain and France? A. The Russia-Turkish War B. The Crimean War C. The Balkan War D. Great Eastern Crisis ይላል። ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሶ እናንተ መጽሐፋችሁም ላይ ሪፈር አድርጉ። ሶ the Treaty of Berlin revised earlier Treaty of San Stefano and transformed Bosnia-Herzegovina to the control of which power? መጀመሪያ ሳን ስቴፋኖ ከተፈራረሙ በኋላ ሳን ስቴፋኖ ሪቫይዝ እንዲደረግ ተደርጓል። ሶ ይሄ ከተደረገ በኋላ ወዴት ነው እነዚህ ሁለት ሀገራቶች የተሰጡት የሚለው ወደ አውስትሪያ ነው ማለት ነው። ሲ ዘ ኮሬክት አንሰር ማለት ነው። ሶ ብሪቴን ጫናዋ እንዳያድግ አድርጎ ወደ አውስትሮ ሃንጋሪያን ነው የተሸጡት ማለት ነው። የመጨረሻው ጥያቄያችን the conflict between Austro-Hungary and Serbia was aggravated by assassination of Archduke Franz Ferdinand by Serbian nationalists in Sarajevo, June 28 in 1940, an event which led directly to A. First Balkan War B. The Second Balkan War C. First World War D. Austro-Prussian War የአንደኛው የዓለም ማለትም ለምሳሌ አንድ ሰው ነበር። ይሄም አርኩዲክ ፍራንዝ ፈርዲናንድ የሚባል ሰው መገደሉ ለየትኛው የዓለም ጦርነት ነው የወሰደው? ይሄም ወዴት ነው? ፈረስ ወርልድ ዋር ለአንደኛ የዓለም ጦርነት። በቀላሉ የምትመልሱት ነገር ነው። ሶ ይሄ ለእናንተ የተዘጋጀ ጥያቄ ነው። ይሄ ሁሉ ተዘጋጅቶላችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ አድርጉ። ይህንን ቻናል ማለት ነው። እናንተ ላይ የሚቀንስ ነገር የለም። የተሳሳትኩ ነገር ካለም ኮሜንት ላይ ጻፉ። ሶ በሌላ ቪዲዮ እስክንገናኝ ቻው።